ሰላም ጤና ይስጥልኝ። ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ በዘት ሙሉ ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይክ፣ ኮሜንት ማድረግና አትርሱ። ጽናት ተከታታይ ድራማ በባለፈው ክፍል ኪራ ቤቴ ምግብ ሊጋብዛት ምሳ ሊጋብዛት እንዲሁም ጽናት ደግሞ ለምን ስትለው አንቺ አያገባሽም ቦታሽን አትርሺ ብሎ በቤት የፊት አንጓጧት ነበረ። ያንን በማሰብ ጽናት በጣም ተበሳጭታ መንገድ ላይ ተከተለው ሳይቀር ሄዳ ምንድን ነው እያደረግክ ያለኸው? አውቀኸዋል ግን ተገደህ እንደሆነ እኮ እረዳሃለሁ ስትለው አንቺን አያገባሽም ቦታሽን አትርሺ ብሎ ነበር ያመለሰላት። በዛም ምክንያት ተናዳ ጽናት ጠጥታ በጣም ሰክራ ነበረ። እናም ከመጠጥ ቤት ተቀብሎ አምጥቷት እንዲሁም ናሆምም አብሮት ነበርና ቤቴ ምሩም በሌላ በኩል ቤት ውስጥ እየተንቆራጠጠች ወይኔ ጽናት ተናሽበት ምን ነው አንቺ ብቻ ላይ ቀረሽ መስል እያለች ቤት ውስጥ ተጨንቃለች። እናም ኪራ ሰርፕራይዝ አለኝ ብሎ አንድነትን ምግብ በየአይነት እንድትሰራ አዟታል። እናም ይህንን ሰርፕራይዝ በጉጉት እየተጠባበቁ ያለ ቤቲ ጽናት ግን ስክር ብላለች። እናም ይህንን ስካሯን ሄደው አንጥተው ቤት ምንድነው እያደረግክ ያለኸው ብለው ናሆምና ምሩ ሲጠይቁትም እያንዳንዱ ነገር በዝርዝር ነገራቸው። ቤቲ አስገድደው እንደሆነ የጽናትን ገላስ ቀርጻ ሚዲያ ላይ ያወጣዋለሁ እያለች እያስፈራራቸው እንደሆነ ነገራቸው። ይህንንም አምነው ለጽናት ምንም ሳይነገራት ምግቡ ተዘጋጀ። ቤት ውስጥ አበባውም ሁሉም ነገር ተዘጋጀ። ቤቲ ሰርፕራይዝ አለኝ ብላ በጉጉት በመጠባበቅ ያለች። ጽናትም ልቧ ስብር ብሎ አባቷ ጋር ደውላ አባዬ እኮ በሰው ሀገር ጨንቆኝ ነው እና ትንሽ ነው ምንም አለ ብዙም አይደል እመጣለሁ እያለች አወራች። ቤቲ በመሀል ስትመጣ ቤቲ በደንብ አልቅሽ ዛሬ የኔሳቅ ነው እኔም እንዲህ ነበር ልቤ የተሰበረው እያለች ብዙ ተናገረቻት። ጽናትም እባክሽን ሂጂልኝ ብላ ከማለት ውጪ ምንም ቃል መተንፈስ አልወደደችም። ቤቲም በቃ የእሷ ሰርፕራይዝ ስለሆነ ደስ ብሏት ወደ ላይ ገባች ወደ ሳሎን። እናም ሁሉም ተሰባሰቡ። ቡናው ሁሉ ተዘጋጀ። እናም አበባው ተበትኖ ጽናትም ተቀምጣለች የፍቅሯን ደስታ ለማየት ስትል። የሰው ደስታ ያስደስታል የለ ያው ኪራ የሷ ባይሆንም ግን ደስታውን ማየት አትጠላምና ቁጭ አለች። እናም ዛሬ ለምን እንደተሰባሰብን እንገራችሁ ፍቅሬን ያገኘሁበት ቀን ነው ሲል ጽናት ተነስታ ለመውጣት ስትጥር ጽናት ቁጭ በይ ብሎ ያሳረጋት። እናም ቁጭ ብላ ለማዳመጥ ስትል አንድነትን ታነሽ ብሎ ታሪኳን እንድትናገር አዘዛት። አንድነትም ለልጇ ስትል በፊት ቤት ስትሰራ እንደነበረ በኋላም ለልጇ ስትል እዚህ ውስጥ እዚህ የቤት ስራ ውስጥ እንደገባች ቤቲም ከጎዳና ህይወት አውጥታ ልጇን አሳክምላሻለሁ ባለስላ እና ይህንን ታሪክ የጽናትን ታሪክ ለራሷ ታሪክ ገልብጣ ነግራ እንድትረዳት ማድረጓን ነገረቻቸው። በዚህም ይቅርታ ተንበርክካ ጽናትን ጠየቀቻት። ጽናትም ይቅርታዋን ተቀበለቻት። ቤቲ ይህንን ነገር ስታውቅ ይህንን ነገር ስትሰማ በጣም ደንግጣ ታሪኩ እንዳይነገርባትም ጥራ ነበረ። ነገር ግን ሁሉም ታሪኳን እንድትጨርስ ስለተናገሯት ታሪኳን ጨረሰች። አንድነትም ሳይሆን ማስረሻ እንደሆነ ስሟ ተናገረች። እናም በመጨረሻ ቤቲ ለቅሶና ሳቅ ተቀላቅሎባት መሬት ላይ ቁጭ ብላ እየተንፈራፈረች አንዴ ሳቅ አንዴ ለቅሶ እያከታተለች ማውጣቷን ቀጥላለች። እነሱም ግራ ቢገባቸው ቁጭ ብለው ማዳመጥ ቀጥለዋል። ብዙ ካዳመጧት በኋላ ኪራይ በጣም እወድሃለሁ አብረን አይደል አንተ እኮ ትወደኛለህ አይደል ታፈቅረኛለህ አይደል እያለች ስትስቃለች ታለቅሳለች። ይህንን ሲሆን ዝም ብለው ያዩዋት ነበረ።
በመጨረሻ ግን አንድነት ደግፋት ወደ ውጭ ይዛት ስትወጣ ሁሉም ተከትለው ወጡ። ይዛት ወጣች። ሁሉም ተከትለው ወጡ። እንጂ ምንድን ነው እየሆነ ያለው? ውጭ ላይ መሬት ተዘርግታ ተቀምጣ ኪራይ ልዝፈንልህ፣ እናንተ ዝም በሉ ልዝፈንላት እያለች ማንጎራጎሯን ተያይዘዋለች። በመሀል ሳጥን ልብሱ እንግዲህ ተቀምጣለች። ይህ ሲሆን ታዲያ ግራ የተጋባው ናሆም እህቷ ጋር ደውሎ እንድትወስዳት ጠራት። እናም እነሱ ወደ ቤት ገቡ፣ ተመለሱ። ጽናት ግን ልቧ ቤቴ ስታይ ስብር አለች። ወይኔ በፊትም ጀምራ እያለች ነበር እኮ ተይ ኪራን ካያጣው መኖር አልችልም ብላኝ ነበር እኮ እያለች በጸጸት እየገረፈች ነው ራሷን። ኪራም ተይ አንቺ ያልሽው ስላልሆነ መሆን ስላለበት ነው የሆነው። ስለዚህ ጥፋቱ ያንቺ አይደለም። ይሄና የሷ ፍቅር ደግሞ ካበቃለት ቆይቷል። ስለዚህ አንቺ አይደለሽም ጥፋተኛ ብሎ ለማለባበስ ሞከረ። ነገር ግን ጽናት አእምሮዋን ይሻላላትም። በቤት ክፋት ልክ እሷም ልቧ ሊከፋላት አልቻለም። እናም እንዲሁ የሆነች ቤቲ መንገድ ዳር ቁጭ ብላ አቧራ ላዩ ላይ ተነሰንሳለች፣ ትስቃለች። ጥሷን እየፋቀች ቁጭ ባለችበት ሀና መጣች። ሀና ስትመጣም ሀኔ አንቺ ቅቤ ልባለሽ እያላፈቀረ እያልተፈቀረሽ እያለች እየሳቀች ተናገሪ፣ ካልሆነ በዚህ በፋቂያ ነው የምወርሽልሽ እያለች ፌስታል ሳይቀር ራሷ ላይ አስራ ጥቁር ፌስታል ትስቃለች፣ ትጮኻለች። ጽናት ዝናብ ዘነበ እኮ ኪራዬ አይመጣም ቤት አንሄድም እያለችው ናሆምን ቁጭ ብላለች። ናሆምም ትክዝ ብሎ ቁጭ ብሏል። ጽናትም በጎን እሷ አእምሮዋን እየቆረቆራት ነው። ይችን ልጅ እኮ እንደዚህ አድርጌ ለብረት የዳረኳት እኔ ነኝ እያለች በማውጠንጠን ላይ ነች። ነገር ግን ሁሉም ተይ አንቺ አይደለሽም እያሏትም እየመከሯት ይገኛሉ። በመጨረሻም ጽናት ናሆም ጽናት ከኪራ ጋር አውርታ ኪራም ከዚህ በኋላ እሷን አግብቶ እንደሚኖር ደስተኛ ህይወት እንደሚኖሯቸው ነግሯት አግብቷት ድል ባለ ሰርግ አባቷ ጋር ሽማግሌ ልኮ እንደሚያገባት ተነገራት። እሷም ደስ አላት። ነገር ግን ደግሞ የቤቲ ሀሳብ በጎን ተጨምሮ እያገባት ነው። ሀና ቤት ስትመጣም ድብር ብሏት ቁጭ ብላ አገኘቻት። ምን ሆነሽ ነው ስትላት የቤቲ ነገር እኮ እያሳሰበኝ ነው። እኔ ምክንያቱ እኔ ይመስለኛል እንዴት ሆኜ መጀመሪያም እኮ ብላኝ ነበር እያለች ጸጸቷን ቀጥላለች። ሀናም አንቺ ያልሽው አይደለም ፈጣሪ ያለው ነው የሚሆነው መሆን ስላለበት ደግሞ አንቺ አይደለሽም። ስለዚህ ይሄንን የራስሽን ህይወት ልትኖር ይገባል። ይሄ ቅንነትሽ ለማንም አይጠቅም። ይሄ ቅንነት ለማንም አይጠቅም። አርፈሽ ህይወትሽን ኑሪ ብላ መከረቻት። ጎረቤታቸው ሀና ባለቤቷን ጠርታው መጥቶ ቁጭ አለ። የቤቲ ማበድ ነገሩት። ፈጣሪ ይማራት ሌላ ምን ይላል። ናሆም ግን እኮ ቤቲ እንደስራዋ ይሄ ሳንሳት ነው። ግን ደግሞ ማበዷ ግን እኔ ያልወደድኩትም መጨረሻው ለኔ ማለት ይሄ ነው ትርፉ አላቸው። እናም ተባብለው ጽናትን አረጋግተዋት ሄዱ። መሳ ብሉ ሲሏቸው እምቢ አሉ። እነሱም እራት ነው አለቻቸው ጽናት። እሺ ብለው ሄዱ። ናሆምም ምሩን ልፈልጋት የት ናት ሲላት ተኝታለች አለችው ጽናት። እሱም ልቀስቅሳት ብሎ ሄደ። ሲሄድ አያት። በጣም ነው የምታሳዝኝ፣ ደግሞ እንዴት አባትሽ ነው የምታምር እያለ አጠገቧ ቁጭ አለ። ፀጉሯን እየደባበሰ ታውቂያለሽ እንዳንቺ የምወደድኩ የለኝም፣ ግን ለምን እየወደድሽ መራቅን መረጥሽ እያለ አጠገቧ ፀጉሯን እየደባበሰ እሱም ተኛ። ሀናን ምሩ ከእንቅልፏ ስትነሳ ናሆም ተኝቷል። የኔዋ አለችና ፀጉር ልትደባብሰው ልትነካው ስትል ከእንቅልፉ በርገጎ ተነሳ። ኪችን ደግሞ ውሃ ልትጠጣ በሄደችበት ጽናት ኪራ መጥቶ ሲያሳስቃት ሲኮለኩላት ቆይቶ ለመጨረሻም ሊሰማት ቀረብ ሲል ናሆም መጣ። ናሆም ሲደርስ ደንግጠው ሁለቱም ናሆም መጣ እንዴ
አይ እየሄድኩ ነው አለት ጽናትን። ናሆም ተነሳህ እንዴ ያለው ኪራ አይ ተኝቻለሁ ብሎ ሁለቱንም አሳስቁ። እኔም እንደዚህ አይነት ህልም እያየሁበት ከነበረበት ነው ራሴን ተመትቼ ነቃሁት እያለ ነገራቸው። እና በመጨረሻ ምግብ ሊበላ ውጭ ሊወጣ ሲል አይ ምግቡ ይደርሳል፣ ስለዚህ እናንተ ናሆም ኪራን ይዘህልኝ ሂድ አለችው። እሱም ና በቃ አትርመጥመጥ ናውጣ አለው። ምሩ መጣች። ጎሽ ከምሩ ጋር እንሰራዋለን በቃ ተባብለው ምግቡን ሰሩ። እየተጎራረሱ እየተሳሳቁ በሉ። በጣም ደስ አላቸው። እንቺ ወይ ፍቅር እንዲህ ነው እንዲህ ደስ የሚለው እያለች ጽናትም ያላየችውን ፍቅር በጣም በህይወቷ እያጣጣመች ትገኛለች። እናም ጽናትን በግሏ አምላኬ ይህንን ፍቅሬ አቆይልኝ አልቅልኝ እያለች እየጸለየች ነው። ኪራም በአንድ በኩል ከጽናት ጋር ሲሆን ሳቅ በሳቅ ከጽናት ጋር ሲሆን ህይወቱ ሙሉ የሆነለት ስለሚመስለው አምላኬ ይህንን ደስታዬን ሙሉ አድርግልኝ ከጽናት ናግሮች እያለ ህልሙን እያለመ ይገኛል። ናሆምን በበኩሉ ወይኔ አምላኬ እንደነ ጽናት አይነት ፍቅር ስጠኝ እያለ ይገኛል። እንዲህ እያሉ በየግላቸው ጸሎታቸውን ቀጥለዋል። ምሩም ወይኔ ደስ ሲል የጽናትና የኪራ ፍቅር በጣም ያስደስታል እያለች ትገኛለች። ናሆምና ምሩ ወክ በወጡበት ይህንን እያወሩ ነበር። እያስልቅላችሁ እግዚአብሔር ይባርክላችሁ ህይወታቸውን እያሉ እየመረቁ ይገኛሉ። ስለራሳቸው ህይወት ሲያስቡ ምሩ ብትወደውም እንኳን ጽናት ናሆም እንዳይጎዳ ትፈልጋለች። ጽናትም በበኩሏ ኪራን ብታፈቅረውም የገጠር ልጅ ደሃ መሆኗ የሰው ቤት ሰራተኛ መሆኗ እያሳሰባት ይገኛል። ይህን ስትለውም ኪራም ሰው ብዙ ብሎ ከሰጠሽው ብዙ ያወራል። እናም ሰው ጆሮ ከሰጠሽው ብዙ ያወራል እና ሰውን መስማት የለብሽም እያለ እየመከራት ይገኛል። ጽናትና ኪራ የወደፊት ህይወታቸው ምን እንደሚመስል እያወሩ ይገኛሉ። ናሆምና ምሩም እንደዛው በቀጣይ እንዴት ሊሆኑ ይሆን? በመቀጣይ ሰርግ ደግሰው ሁለቱም የሚጋቡ ይሆን? ብቻ ግን የዛሬው ደስ ሲል ነበረ። ፍቅራቸውም ተገላልጸዋል። ኪራም ፍቅሩን ሁሌም እወድሃለሁ እያለች እንድትገልጽለት ቢፈልግም ግን ጽናት አይ ይሄ ነገር እኮ እስካሁን የኔና ያንተ ፍቅር እኮ በአንደበታችን እወድሻለሁ እየተባባልን የዘለቀ አይደለም በተግባር እንጂ የዘለቀው። እናም ከአፋችን ይልቅ ልባችን የሚለን ትክክል ነው እያለችም እየመከረች ትገኛለች። የጽናት ብስለቷ ይገርመዋል። እውነትም ደግሞ ደስ የምትል ፍቅር የሆነች ሴት እያለም ያደንቃታል። እውነትም ነው የተረጋጋች የሚወዳት ሁሉም። እናም ከብስለት ካነጋገር ሁሉ ነገር የምትገዛናት ጽናት በቀጣይ ምን አይነት ህይወት ሊቀጥሉ አስበዋል? ሁለቱንም አብረን የምናይ ይሆናል። ጽናት ተከታታይ ድራማ በቀጣይ ክፍል አብረን የምናይ ይሆናል። ሰላማችሁ ይብዛ። ላይክ፣ ሰብስክራይብ፣ ሼር ማድረግን አትርሱ። ገኒ ኢትዮ